ሴክስ ማድረግ በጣም የምፈልገው ቀን በቀን ማለት ነው። እና እሱ ደግሞ አይመቸኝም ይለኛል። በጣም በቃ ካገኙት ወንድ ጋር ሁላ መተኛት ነው የሚያምረኝ። ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ የሳምንቱ ፕሮግራም እንደቀጠለ ነው። ዛሬው ፕሮግራማችን የሚሆነው እንግዲህ ለየት ያለ ፕሮግራም ይዘንላችሁ ወጣን። ያው ጥሩ ሴት ፍለጋ ዳይ ወደ ከተማ እንገሰግሳለን። እንግዲህ ያጋጠመናል ላያጋጠመንም እሱ የምናውቀው ነገር የለም። እስኪ ቤተሰቦች አብራችሁን ከቆያችሁ የምታዩት ይሆናል። ያው ጠፍቻለሁ፣ በጣም ሶሪ ብያለሁ ስለጠፋሁ። እንግዲህ ወዳችኋለሁ ቤተሰቦች፣ ሁሌም ወዳችኋለሁ ስለምታበረታቱ፣ ውጭ ሆናችሁ አገር ውስጥ ሆናችሁ የምታበረታቱ ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብራችሁ ቆዩ። ጥላ ሚዲያ እስኪ በእናትህ ዞር አድርገው። አንተ እዛ ጋር ሰው ይታየኝ፣ የሆነች ልጅ ትታየኛለች። ረዛ አድርግ እስኪ። የሆነ ነገር ላስቸግርሽ። ምን ችግር አለው? እና 20 ብር እኮ ነው እኮ 20 ብር ስልጪ ምን ችግር? ኧረ በእናትሽ አታንካኝ። ነው ያማል የሱስ ሆኖ ትምህርት ተክ ምን ችግር አለው? 20 ብር ለመስጠት እኔ ከእንዳንተ አይነት ሰው ጋር ቆሜ ማውራው። ኧረ ጉድ! ወደ ነው ሞታው አንዴ ለቀቂ እንጂ ምን ከዚህ ነው መፈነክተሽ? ድንጋይ ነው እንዴ? እረፊ እንጂ ተረጋጊ መጀመሪያ። እንዴ ምን ሆነሽ? ለምን ነካኝ? አዎ ለምን ነካኝ? ሌባ አንተ ሌባ ነው ሲሞላ መጀመሪያ ተረጋጊ መጀመሪያ። እንዴ ያማል እንዴ? ለምን ነካኝ? ምን ሆነሽ ነው? ቆይ ምን ሆነሽ ነው? ለምን መተህ የነካኝ? ለምን ብር ስጪኝ ምናምን ብለህ ልታታለኝ ነው? ምንድነው የምሰርቅሽ? ምንድነው የምሰርቅሽ? እንዴ ስልኬን ልሰርቅኝ አልነበረ? አሁን ሌባ ነህ። እሺ ተረጋጊ። እሺ ተረጋጊ አንቺ እንዴ ምን ሆነሽ ነው? ታየልሽ። ቆይ እሺ ልንገርሽ። እሺ ቆይ ልንገርሽ። ቆይ ድንጋዩን ጣይና ልንገርሽ። እሺ ድንጋዩን ጣይና ልንገርሽ። ይኸውልሽ ስሚኝ፣ ተረጋጊ መጀመሪያ። ሲቀጥል ደግሞ እኔ መልካም ሰው ፈልጌ ነው እንጂ እኔ አንቺ ምንም ሰርቅሽ ነገር የለም። ገብቶሻል አይደል? ይኸውልሽ ተረጋጊ መጀመሪያ። እኔ አሁን ሰው ይረዳኛል አይረዳኝም የሚለውን ለማየት ነው። አብዛኛውን ሰው ሊረዳኝ ፈቃደኛ አይደል? ገብቶሻል? ግን አሁን ይኸውልሽ ስሚኝ፣ አሁን አንቺ ተረጋጊ። ይኸውልሽ አሁን ሌላ ነገር መስሎሽ ከሆነ በጣም ይቅርታ፣ ሌላ ነገር አይደል። እኔ ተወስድብኝ መስሎኝ ነው። አይ ይኸውልሽ እኔ ሌላ ነገር አስቤ አይደለም። ስለዚህ አሁን እንደዛ ሌላ ነገር ካስመሰልኩብሽ በጣም ይቅርታ። ግን በዚህ ድንጋይ ልፈነክቺ ነበር። ለምን ማልፈነከተ እንዴ? ስልኬን ብትሰርቀው ኖሮስ እንደዛ ስትነካኝ ምናምን ስልኬን ብትሰርቀው ኖሮስ? አዎ እንዴት ማለት ነው? ለምን እኔ እንደዛ አስቤ እኮ አይደለም። ይኸውልሽ አሁን አንቺ ተረጋጊ። ሲቀጥል ደግሞ ማለት ነው ትሰሚኛለሽ አይደል? እኔ ሌላ ነገር አስቤ መጥፎ ነገር አስቤ ምናምን አይደለም። እዚህ ጋር አንቺ በዚህ ድንጋይ አሁን የምር ልትወረውሪው ነበር። እኔ ለምንድን ነው የማልወረውረው? ለምንድን ነው የማልወረውረው እንዴ? እና መተህ ነካኸኝ እንዴ? በስንት ሰዓት ራሱ እኮ አልጠየከኝም። ገና አንቺ እንዳወራሽ መቼ እድል ሰጠሽኝ? እየሮጥሽ እኮ ነው ከሄድሽው እኮ እንዴ። እና ቢሆንስ እኔ ደግሞ መንገድ ላይ ሰው ማዋራት አልፈልግም። ደግሞ ስትነካኝ ምናምን ደግሞ ሌላ ነገር መስሎኝ ነበር። አይ እኔ በጣም ይቅርታሽ። ለማንኛውም በጣም አድርጌ ይቅርታ። ግን ሌላ ነገር አስቤ አልነበረም። ያው ሰው ይረዳኛል ወይስ አይረዳኝም የሚለውን አስቤ ነበረ። ግን አንቺ ልትረጂኝ ፈቃደኛ አልነበርሽ። ለማንኛውም በጣም አድርጌ አመሰግንሻለሁ። እሺ ወንጃ ቦቱ ወዴት ነው የምትሄደው? ተረጋጋ እንጂ እናውራ። ምንድን ነው የምናወራው? ማውራት ነገር አለ ማለቴ። ምን የሆነ የቤተሰብ ጉዳይ አጋጥሞኛልና ስለሱ ላወራ ፈልጌ ነው። ስለምን ስለ ቤተሰብ ጉዳይ ምናምን። ስለምን ጉዳይ ነው ያልሽኝ? ስለ ቤተሰብ ጉዳይ። ቅድም እንደዛ የሆንኩብህ ችግር ገጥሞኝ ነው ምናምን ነበር። አሁን ራሱ ወደ ጓደኛዬ ጋር ለመሄድ ምናምን እያሰብኩ ነበር እና ችግር ምናምን ገጥሞኝ ነው እኮ። ታዲያ አሁን እኔ ምን ልርዳሽ?
አይ ስለ እነሱ ነግረህና ታማክረኛለህ፣ የሆነ ሀሳብ ምናምን ትሰጠኛለህ፣ ስለ ችግሮቼ ምናምን መፍትሄ እንዳገኝ ማለት ነው። ምን ሌላ ጓደኛ የለሽም ያማከረሽ ነው? አለኝ ግን ያው ብዙም አይረዱኝም ምናምን። ለምን? እኔ እንጃ አላውቅም። ያው ተቃለ ደግሞ ሰው በአሁን ዘመን ከፍቷል እኮ። ታዲያ ሰው እንደከፋ ካወቅሽ እኔ እንዴት እንደምረዳሽ አስብሽ? በቃ እንዲህ ሳይህ የምትረዳ ይመስለኛል። አኳኋንህን ሳየው የምትገርሚ ነሽ። ግን አሁን ምን ልታወሪ ነው ታዲያ? ስለ ቤተሰቦችሽ ግን አውርተን እንለያያለን። አሁን እንለያያለን፣ ችግር የለውም። እርግጠኛ ነሽ? እርግጠኛ ነኝ፣ ችግር የለውም። በኋላ ሌላ ነገር አስበሽ ምናምን ከሆነ እኔ አይዞህ፣ ይሄን ያክል ክፉ አይደለሁም። ሌላ ነገር ምንም ነገር ያሰብኩት ነገር የለም። እርግጠኛ ነሽ? እርግጠኛ ነሽ? እሺ። ጉድ እኮ ነው። ኧረ በስመ አብ! ልትፈነክተኝ ተፈንክቼ ነበር ዛሬ። በስመ አብ! አይ ምን ተፈጥሮ ነው ግን? ቁም ነገር ምን ተፈጥሮ ነው? ያው ታሪኩ ትንሽ ረዘም ይላል። ምንድነው ማለት? በሲጀመር ከመጀመሪያ እንተዋወቅ። እሺ። እኔ አላዛር እባላለሁ። ሳምራዊት እባላለሁ። ሳምራዊት እንዴት ነሽ? እግዚአብሔር ይመስገን። አሜን አሜን ይመስገን። ግን ምንድነው ማለት አንቺ እንደዚህ ያደረገሽ ነገር ድንጋይ አንስተሽ እየሮጥሽ እስከ መምጣት? እሺ ሌባ መስዬሽ ነው ትቼሽ ሄጃለሁ። ሌባ መስዬሽ ነበረ ትቼሽ ሄጃለሁ። ግን እንዴት ተመልሰሽ ድንጋይ ይዘሽ ምንም የወሰድኩብሽ ነገር የለም። እሱስ ልክ ነህ። በቃ ተረብሼ ነው። በቃ ስትነካኝ ምንም ስትለኝ በቃ ጭንቀት ውስጥ ነኝ ታውቃለህ። ምን ተፈጥሮ ነው ማለት ምንድነው እንደዚህ አይነት ጭንቀት ውስጥ የከተተሽ? ያው ቅድም እንዳልኩ የቤተሰብ ጉዳይ ነው ትንሽ በዛ። የቤተሰብ ጉዳይ እኮ ምን አይነት ጉዳይ ማለት ምን አይነት ነገር ተፈጥሮ ነው አንቺ እንደዚህ ያደረገሽ? ምን ቢፈጠር ነው? የውስጤን ነገር ተናግሬ ማውቀው ለጓደኛዬ ብቻ ነው። አሁን ግን ለአንተ ልንገርህና እስቲ የሆነ መላ ትለኛለህ። ማለት ሌላ ሰው አታወሪም ነው ከጓደኛሽ በስተቀር? ታውቃለህ በዚህ ዘመን ደግሞ ለማንም አታወራም። ሁሉም ሰው ዛሬ አውርተህለት ነገር ሌላ ሰው ጋር ነው የሚደርሰው። ማንም ደግሞ የሚረዳ ሰው የለም ታውቃለህ። ትክክል። እና ልንገርህ እስቲ ምንድነው አሁን እስኪ አንቺ ፋሚሊዎች ጋር ምን አይነት ነገር ተፈጠረ? ማለት ስለ ቤተሰቦችሽ ጋር ነው የተፈጠረው? እስኪ ምንድነው እስኪ ንገሪኝ። እና እህት አለችኝ፣ አንድ እህት ማለት ነው። እሺ። ቤተሰቦቼ ብቻዬን እንዳልሆን ብሎ የቤቱ ብቸኛ ልጅ ነኝና እሺ። እናቴ ናት ከእህቷ ላይ ይዛ መጣችና ከኔ ጋር እኔ ብቻዬን እንዳልሆን ብላ ለኔ በመጨነቅ እህቴን ማለቴ ያክስቴ ልጅን ይዛ መጣች። ያው እህቴ ነው የምላት አሁንም ድረስ። እና ከሷ ጋር ያለኝ ህይወት በጣም ከባድ ነው። በጣም ማለት በጣም ከልጅነታችን ጀምሮ እኔና እሷ አብረን ያደግ ነው። እና በጣም ክፉ ነገር ናት። በእኔ በጣም ትቀናብኛለች። በጣም ከሚባለው በላይ ከኔ ትቀናብኛለች። በቃ እኔ ከሷ የተሻልኩ ቆንጆዬ ነገር ነኝ ማለት ቆንጆ ነኝ እኔ ከሷ የተሻልኩ ማለት ነው። እና ወንዶች ደግሞ በአብዛኛው ጊዜ እኔን ይፈልጉኛል ከሷ አብልጦ ማለት ነው። በትምህርት ቤትም በምንም ቦታ እኔ ነኝ ከሷ የበለጠ የምወደደው። እህቴ ደግሞ ይሄ ቅናት አደረባት ታውቃለህ። በጣም አደረባት። በጣም ማለት ነው። እሺ። ከምታስበው በላይ አንድ ላይ ነው የተማራችሁት? አንድ ላይ ተማርነው። አዎ ኩያማሶስ ነው። ታዲያ ችግሩ ምንድነው? ማለት ብትቀናብሽ ለአንቺ መጥፎ ነገር አታስብም አይደል? ያው የተሻለች መጥፎ ነገር ልታስብ አትችልም ወይ? ልታስብ አትችልም። ታዲያ ምን አለ ምን ይሄን ያለ አሁን በጣም ምን ከምታስባት በላይ ማለት ነው። እሺ። እያስመሰለች ነው ቤት ውስጥ የምትኖረው። በጣም እያስመሰለች ነው ቤት ውስጥ የምትኖረው በጣም ማለት ነው። እቺ ያት ነው ያው ብናገር ለቤተሰብ ምንም ቢሆን ልጃቸው ናት፣ አሳደገቻቸው ናት። ግን ወደ እናትና አባቷ ነው የሚመልሷት። ግን እኔ ለሷ በማስተር ነኝ። እኔ በጣም ነው የምወዳት ታውቃለህ እህቴ፣ በጣም ማለት ነው። ከኔም ደግሞ እንድትለይ አልፈልግም። ይሄ ሁሉ ነገር እያደረገችኝ ማለት ነው። ኢቭን
ከሷ መለየት ነው። ይሄን ያህል ምን ብታረግሽ አንቺ በዚህ ልክ ከቤት ትባረራለች? እንደዚህ አድርጋለች እኔ ብናገርባት ብዙ ነገር ይፈጠራል ምናምን የሚያስብልሽ ይሄን ያህል ምን ብታረግሽ? ምን አርጋሽ ነው ይሄን ያህል? ቆይ አይ በነገርህ ራሱ አታመኝ ማለት ምን አርጋሽ ነው? እስኪ ንገሪኝ። በጣም ትቀናብኛለች። ብዙ ወንዶች ከኔ ጋር ግንኙነት ይጀምራሉ። እሺ እሷ ግን በህይወቴ ጣልቃ እየገባች ህይወቴን ታበላሸዋለች። በቃ ማለት ስለኔ የማታወራው ነገር የለም ማለት እየሄደች ለወንዶች በቃ ኢቨን ማለት ነው ስልኬን ቻርጅ ላይ አድርጌ ምናምን ትንሰል ከቻርጅ ላይ ስልኬን አንስታ ስልክ ቁጥራቸው ምናምን እንደምንም ብላ አግኝታ ማለት ነው ትደውልና እንደዚህ እኮ እሷ እንደዚህ ናት በቃ ያልሆነ ስም ለኔ ትሰጠኛለች። ክፉ እንደሆንኩ ቤተሰቦቼን በጣም እንደምጠላ ቤት ውስጥ በቃ እኔን በጣም እንደሚጠሉኝ ቤተሰቦቼ አስቸጋሪ ልጅ እንደሆንኩኝ ምናምን በቃ የሌለ ባህሪ ትዘረዝርላቸዋለች ስለአንቺ። ስለኔ ማለት ነው። በቃ እነሱም ደግሞ ብዙም ከኔ አይቆዩም፣ ይለያዩኛል። በቃ ይሄ ነገር ራሱ ያወቅሁት ከቅርብ ቀን በኋላ ነው። ይገርም ነው በጣም እውነት። እኔ ነኝ ችዬ ቤት ውስጥ እየኖርኩ ያለሁት። ታዲያ አሁን አንቺ ምክንያትሽ ይሄ ብቻ ነው? ምክንያት ይሄ ብቻም አይደለም ሌላም አለ። አሁን አንቺ እዚህ ደረጃ ያደረሰሽ ስልክ አውጥታ ታወራለች የሚለው ነገር ነው ምንድን ነው እዚህ ደረጃ ያደረሰሽ? እዚህ ደረጃ ያደረሰኝ ምን መሰለህ፣ በጣም የምወደው ልጅ አለ። እሺ በጣም ማለት ነው። እሺ 5 አመት በሙሉ ነው ከሱ ጋር የቆየሁት። ታዲያ ከሱ ጋር እንድለያይ ያላረገችው ነገር የለም። አንቺ እና እሱ ኢቭን ማለት ነው የሆነ ጊዜ ላይ ሃይ ስኩል እየተማርን እያለ እሺ ምን ተፈጠረ መሰለህ? መተት አሰራችብኝ። መተት አሰራችብኝ እህቴ። የገዛ እህቴ መተት አሰራችብኝ። ሃይ ስኩል እያላችሁ በአንድ ቤት እየበላን እየጠጣን እሷ ለኔ መተት አሰራችብኝ። ማለት ለምንድን ነው መተት ያሰራችብሽ? በቃ ወንዶች እኔን እንዲጠሉኝ እኔም ደግሞ ከወንዶች ጋር ግንኙነት ካለኝ አብሬያቸው እንድተኛ ሴክስ እንዳረግ ከነሱ ጋር በጣም በቃ ካገኙት ወንድ ጋር ሁላ መተኛት ነው የሚያምረኝ። በቃ ያልሆነ ፈተና ውስጥ ገብቼ ነበር በሷ ምክንያት ማለት ነው። እንዴት? እሷ ነች እዚህ ሁሉ ደረጃ ውስጥ የከተተችሽ? እሷ በቃ መጠጣት ነው፣ መጨፈር ነው፣ ከተለያዩ ወንዶች ጋር መተኛት ነው። ህይወቴ በጣም ተበላሽቶ ነበረ። በጣም ማለት ነው። በቃ ማልሄድበት የመጠጥ ቦታ የለም፣ ማልሄድበት ክለብ የለም። ማታ በቃ እናትና አባቴ በኔ ምርር እስከሚላቸው ድረስ ማለት ነው። ታውቃለህ የእናትና አባትን ስንት ለፍተው አሳድገውኝ ማለት ነው። ለነሱ አንድ ነገር ሳላደርግ ማይሆን ህይወት ገባሁ። እናቴ ቀን በቀን ነው የምታለቅሰው፣ አባቴም እንደዛው። በጣም ኃይለኛ ነው አባቴ በጣም ማለት ነው። ግን እንደዚህ አይነት ህይወት ውስጥ ገባሁኝ። ታውቃለህ በጣም አስቸጋሪ ህይወት ውስጥ ነበርኩኝ በጣም ማለት ነው። ምን ብዬ ላስረዳ? ከቃላት በላይ ነው የሆነብኝ። እንጃ ከባድ ነው። በስመ አብ የምትነግሪኝ ነገር በስመ አብ። ለሊት 9 ሰዓት ሰክሬ ስመጣ አባትና እናቴ እርድሪ ነው የሚሉት። እናቴ ሁሌ ነጠላዋን እያነሳች ቤተክርስቲያን ናት ታለቅሳለች። በእኔ ምክንያት በጣም ታለቅሳለች። በጣም ማለት ነው እስከሚያቅታት ድረስ። በቃ ምን ልበለህ፣ ዓለም ሁሉ ተገለባበጠብኝ በጣም ማለት ነው። ህይወቴ ተበላሸ በገዛ እህቴ ምክንያት ማለት ነው። እሷ ግን መጥፎ ናት። በቃ እሷ ስለኔ እያወራች እኔን ከሚወዱኝ ወንዶች ጋር ነው የምታወራው። ምን ምትለው እሷ የምታወራው? ታውቃለህ ከባድ ነው። በስመ አብ ከባድ በቃ ጨለማ ታውቃለህ። ሲኦል ውስጥ የገባው ያክል ነው የተሰማኛል። በጣም ምድር ጭልምልም መበላብኝ ማለት ነው። እኔም እንደምልሽ አያውቅም። በጣም ለማመን የሚከብድ ነገር ነው እየነገርሽኝ ያለሽ። በጣም እውነት።
የሁሉ ነገር የምታውቀው ግን ጓደኛዬ ናት። በቃ ይሁዴንም ምነግራት ለሷ ነው። ተዋልኩ። ህይወት በጣም ጨልማብኝ ነበረ። ሁሉ ነገር አስጠልቶኝ ነበረ። እንደዛ ሁኜ ግን እህቴ ትደሰት ነበረ። በጣም ነው የምትደሰተው እህቴ ማለት ነው። እንደዛ በመሆኔ በጣም ደስተኛ ናት። በመታመሜ እንደዛ ሳክሬ ስገባ ቁማ ነው የምስቀው በመስኮት እያየች። የሚገርምህ ነገር ማለት ነው ቁማ በመስኮት እያየችኝ ትስቃለች፣ ትደሰታለች። በቃ ራሷን ንጹህ ለማድረግ ነው የምትሞክረው። ባይገርምህ ማለት ነው እህቴ ስለሷ ነግሬህ ማለት ነው አልጨርሰውም። በቃ በጣም ማለት ነው ክፉ ናት እሷ ለኔ ማለት ነው። አሁን ላይ የክፎች ክፉ እናቴ እንደዛ ስታለቅስ፣ እናቴ እንደዛ እንባዋ ሲወርድ፣ ቀን ማታ ቤተክርስቲያን ስትሄድ ምን ስትል አባቴ ልጄ ሙሉናለች እንደዚህ ሆነች ሙሉና ነው ብሎ ሲጨነቅ እህቴ ዞር ብላ እንኳን አላየችኝም። እንዴት ነሽ ራሱ ምን ነሽ ነው ምን ችግር አጋጥሞሽ ነው ብላ ራሱ ወደኔ አልመጣችም። ይገርምሃል ምን ብዬ እንደማስረዳ ሁላ አንዳንዴ ጭንቀት ነው የሚገባኝ። ራሱ ለሰው ራሱ ይሄ ነገር መናገር አለብኝ ምናምን እላለሁ። በቃ ብቻ ምን አስለፋ በጣም ትልቅ ጨለማ ህይወት ውስጥ ነበርኩኝ በጣም ማለት ነው። እህቴ ግን በዚህ ጊዜ ዞር ብላ አላየችኝም። ቅድም እንዳልኩ ማለት ነው ዞር ብላ እንዴት ነሽ እህቴ ምንም ነገር አትልም። እየዞረች እሷ እኔ ከሚወዱኝ ወንዶች ጋር ወይ እንደዚህ ሆነች እኮ ምናምን ትላለች እየዞረች ወይ እንደዚህ ሆነች። በቃ እሷ ልጅ እኮ መጨረሻው አያምርም። በቃ ካሁን በኋላ ተበላሸች ኤክሲዮ ምናምን እያለች በቃ ስለኔ እየዞረች ነው የምታወራው። አይገርምም ማለት ነው። ሲኒል በጣም ክፉ አልኩ። ከክፎችም ክፉ ኢቭን ታመሜ እናቴና አባቴ አልነበሩም ቤት ውስጥ። ምግብ የሚያቀብለኝ ሰው አጥቼ፣ ውሃ የሚያጠጣኝ ውሃ ጠምቶኝ ለሌት ሳግሬ ገብቼ ማለት ነው ሻት በሻት ሳረግ ቤት ውስጥ ማለት ነው መኝታዬ ክፍል ውስጥ እያየችኝ ባላየ ነው ዘግታኝ ሄደች። ሰክረሽ? ሰክሬ ማለት ነው ታመሜ በቃ ራሴን አላቅም ማለት ይሄን ያለ አንቺ ኬርለስ ናት ማለት ነው። በቃ ምንም ግድ አይሰጣትም። ምን ብዬ ላስረዳ? በቃ ምንም ነገር አይሰጣትም። ታውቃለህ የዛን ቀን ላይ ሰኔን ያሳለፍኩትን ማቃ የሚያጥበኝን ሻት ያረኩትን ልብሴ ላይ እንዳለ ሆኖ የሚያጥብልኝን ሰው ከላይ ላይ የሚያነሳልኝን ሰው አጥቼ ነበር። እህቴ ግን ይሄንን እያየች ዝም አለች። ውሃ እንኳን አላቀበለችኝም። ጎሮሬ ደርቆ ራሱ ሙሉነሽ ነው ብላ ራሱ አልመጣችም። በቃ እያየችኝ ሄደች። በጣም ብዙ ነገር እኔና እሷ በጣም ብዙ ነገር አለን ታውቃለህ። እኔ ግን ለሷ እንደዚህ መጥፎ አይደለም። በስላሴስ ብቻ ምን ብዬ ላስረዳ? በጣም ከባድ ነው ታውቃለህ። በጣም ከባድ የከባድም ከባድ። እኔ በሰዎች እንዴት እንደምቀና በሰዎች በጣም ነው የምቀናው። እህቴ ሲባባሉ እህት ለእህት ስታዝን ስስት ስትል በጣም ነው ምቀናው። ምን አለ እኔም እንደዚህ አይነት እህት አምላክ በሰጠኝ እላለሁ። የኔዋን አይቼ የሌላ ሰውን እመኛለሁ። የኔዋ በጣም ክፉ ናት ታውቃለህ። የሌሎቹ እኮ ለእህታቸው እንዴት እንደሚንሰፈሰቡ እንዴት እንደሚራሩ ሳይ እኔ በጣም ነው የሚከፋኝ በእህቴ ማለት ነው። በእህቴ በስማ እሷ ክፉ ናት። በቃ እሷ እኔ ህይወቴ ብን ብሎ እንዲጠፋ ነው የምትፈልገው። በቃ ህይወቴ ብን ብሎ እንዲጠፋ ዳግመኛ ሰው እንዳልሆን አርጋ እኔን መቅበር ነው የምትፈልገው እሷ ማለት ነው። ዳግመኛ እኔ ሰው እንዳልሆን በቃ እንደ ሰው እንዲያምብኝ አትፈልግም። ሰው ሁኜ ከቤት ወጥቼ እንደ ሰው እንድገባ አትፈልግም። በቃ ታውቃለህ ብዙ ታሪኮች አሉ የኔና የሷ ተዘርዝሮ የማያውቁ። በጣም እንጃ እኔ ከአይምሮ በላይ የሆነ ነገር ነው እየነገርሽ ያለሽ። ከዚህም በላይ አለ። እንዴት እህት ተዋለ መተት ታሰራለች? ተዋል በመተትማ አርጋብኝ በቃ ምን ልበለ የመተቱን ማጉድ ተው። ቆይ ታዲያ በምን ተሻለሽ? ማለት ጸበል ሄደሽ ነው?
ለምን ምን ያህል ቆየሽ? ገዳም ነው የሄድሽው መቼስ? አዎ ገዳም ሂጂ እኮ። ምን ያህል ጊዜ ቆየሽ ገዳም? 6 ወር ቆይቼ መጣሁ። በስንት መከራ ለቆይ ገዳም። አዎ 6 ወር ማለት ነው። ገዳም 6 ወር ቆይተሽ መጣሽ? አዎ 6 ወር ቆይቼ መጣሁ። እና ምን ተሰማሽ? ማለት የተደረገብሽ ነገር ከራስሽ ሲላቀቅሽ? እሱንም አትጠይቅኝ። ሰላም ነው እሱ ሰላም ነው። አሁን እንዴት ናችሁ ከሲስተርሽ ጋር? አሁን ከሲስተር ጋር አሁንም ትቀናብኛለች። አሁንም በክፉ አይነ ነው የምታየኝ እንደ በፊቱ። አዎ ተሽሎኛል። አንቺ እንደተሰራ መተት እንደተሰራብሽ ማን እንዳሰራብሽ መተት እንደተሰራብሽ አውቃለች። መቼስ ገዳም 6 ወር ስትቆይ ወይ አንቺ ገዳም እንደገባሽ ወይ የሆነ የምታውቀው ነገር ይኖራል። በደንብ እንጂ በደንብ። እናቴ መሯት ነው ልጄ ምኑና ነው ብላ ነው የወሰደችኝ በስተመጨረሻ ገዳም ማለት ነው። ልጄ እንደዚህ አይነት ህይወት መኖር የለባትም ብላ እናቴና አባቴ ተመካክረው ነው ገዳም የወሰዱኝ እኮ። አሁን እሱን ነው እኮ የምልሽ። ማለት ምንም የተቀየረችው ነገር የለም። አልደነገጠችም? ምን ትደነግጣለች? የሰው እኮ ህሊና እሷ ላይ የለም። የሰው ህሊና እኮ እሷ ላይ አልተፈጠረም። ታውቃለህ? ህሊና የሚባል ነገር የላትም ልጅቷ። ህሊና ማሰብ፣ በቃ ማሰብ የሚባል ነገር ማለት እንዴት ምንም አልመሰላትም። አንቺ ገዳም ሄደሽ አሰርታብሽ ከሆነ ማለት ነው አሰርታብሽ ከሆነ ገዳም መሄድሽን ስታክ ትደነግጣለች። አይደለም ከሄድሽ በኋላ ገና ልትሄድ ነው ሲባል ራሱ ትደነግጣለች። የሰው ልጅ ነው እኮ የሚደነግጠው። የሰው ልጅ ነው እኮ የሚደነግጠው። ለእህቱ የሚያዝ ነው የሰው ልጅ ነው። ታውቃለህ? የሰው ልጅ ነው። እሷ አንድም ምሪሪታ የላትም ለኔ ማለት ነው። ገዳም ሂጄ ራሱ እሷ መሆኑን እያወቀች ራሱ ማለት ነው ይቅርታ፣ ለስሙ ይቅርታ ራሱ ትልቅ ነገር ነው ለኔ ማለት ነው። ይቅርታ ለቤተሰቦቼ ምን እንደዛ ሲሆንባቸው ይቅርታ ራሱ ትልቅ ነገር ነው። እሷ ግን ይቅርታ አልጠየቀችም። አሁንም አልጠየቀችም። እንደውም ተናዳለች። እኔ ድኜ እንደዚህ ሰው ሁኜ በማየቷ እሷ በጣም ተናዳለች። ባይገርምም ማለት ነው በጣም ተናዳለች። በጣም እንዴት እንደሚያደርጋት ራሱን ብታውቅ። ኧረ ሎቱ ሰባት ብቻ እንደዚህ አይደረግም። አይ ከባድ ነው። እኔ እንጃ የሚገርም ነገር ነው ማለት በዚህ ልክ እንዴት እህቷ ላይ ታደርጋለች? ተዋት ብቻ። ሁሉ ነገር ለእግዚአብሔር ሰጥቼዋለሁ። እሱ ነው የሚሻለው ነው እንጂ እሷ ለኔ ክፉ ናት፣ ከክፉም በላይ። አሁን ወጥቼ እንደ ሰው ራሱ ወጥቼ ስገባ እንዴት አይኗ ደም እንዴት እንደሚለብስ በጣም ከባድ ነው። እኔ ምን እንደምልሽ አላውቅም። ግን ቅድም ስለ ፍቅረኛ አለኝ ብለሽ ነበረኝ። አሁን ላይ ግን ተለያይተናል። ኦኬ፣ አሁን ላይ ተለያይታችኋል? አዎ። በምን ምክንያት? ያው እንደፈረደባት እህቴ ናት። በሷ ምክንያት ነው የተለያያችሁት? አዎ። ግንኙነታችሁ ምን ነበረ? ማለት ምን አይነት እንዴት ነበር የተገናኛችሁት ከፍቅረኛሽ? ያኔ ታመሜ በነበርኩበት ሰዓት እሺ፣ ጨብስ ቤት ነው ያገኘሁት። ጨብስ ቤት? አዎ። ማን እሱን? አዎ። ኦኬ። ግንኙነታችሁ መጠጥ ቤት ነው? አዎ፣ እዛ ነበር የተዋወቅነው። ኦኬ። ነው አሪፍ ልጅ ነው፣ ደስ ይላል። ምርጥ ልጅ ነበረ ማለት ነው። አዎ። እሺ። ግን ትንሽ እኔን ምናምን ይለማመጠኛል። እኔ ደግሞ የሚለማመጠኝ ሰው ምናምን አልወድም። እንዴት ይለማመጠኛል ስትይ? ይለማመጠኛል በየጊዜው በቃ ስጣላው ወይ ሳኮርፈው ወይ የሆነ ነገር ሲሆን በቃ ይለማመጠኛል። እኔ ደግሞ የሚለማመጠኝ ሰው አልወድም በተፈጥሮዬ ማለት ነው። ኦኬ። ለምንሻል? ነው ይለምነኛል። በቃ ተይ እንደዚህ ነው፣ ተይ እንደዚህ ሁኑ ምናምን ይለኛል። እኔ ደግሞ እንደዚህ አይነት ወንድ ልጅ አልወድም ታውቃለህ። በቃ ወንድ ልጅ እኔ የምወደው ቆፍጠን ያለ ምናምን ነገር ነው የምወደው ነው እንጂ እንደዚህ ስርስር የሚሄድ ምናምን የሚለማመጠኝ ምናምን ወንድ አይመቸኝም በቃ። እና በእኔና በሱ ግንኙነት ደግሞ እህቴ ትቀናለች። እህትሽ እዚህ ውስጥ ማለች? እዚህ ውስጥ ማለት እኔ እህቴ በቃ እኔ በሄድኩበት መንገድ እሷ መሄድ ያምራታል። እሺ። ከዛስ?
የኔና እሱን የፍቅር ግንኙነት በጣም እንደምወደውና እሱን በጣም እንደሚያፈቅረኝ ከልክ በላይ እንደሚያፈቅረኝ ታውቃለች። እሺ እኔም በጣም ነው የሚወደኝ፣ በእርግጥ በጣም ነው የሚያፈቅረኝ። ግን እኔ ከሱ የምጠላው ባህሪ ደግሞ እሱ እኔን ሲለማመጠኝ ነው። አዎ አልሽኝ ማለት ነው። አዎ አልሽኝ፣ በጣም ይለማመጥሻል። ይሄ እኮ ታዲያ ላንቺ እኮ ጥሩ እኮ ነው እኮ የእሱ መለማመጥ እኮ እንደውም እንደሚወድሽ እያሳየሽ እኮ ነው እኮ። አይ እኔ እንደዚህ አይነት ወንድ አይመቸኝም። እንደዚህ አይነት ወንድ አይመቸኝም። እኔ በቃ እንዴት አይነት ወንድ ነው ታዲያ አንቺ የሚመችሽ? በቃ ቆፍጠን ያለ ትንሽ ጓሚል ነው እንጂ ይሄ ስጣላው ምናምን ስርስሬ እየሄደ ይቅርታ አድርጊልኝ ምናምን እንዲለኝ አልፈልግም። በጣም እኔ እንደዚህ አይነት ወንድ ደረስማ በጣም ነው የምጠላው። በጣም ከምጠላው በላይ እጠላዋለሁ። ማይገርም እወደዋለሁ። ግን ምን ማለት ነው? በጣም ነው የምጠላው፣ በጣም ነው የምወደው። አልገባኝም፣ ግልጽ አድርጊልኝ እንጂ። ባህሪውን ነው ያልኩት። በጣም ነው የምጠላው ባህሪውን በጣም ኦኬ። የሚለማመጥሽን ፓርት አትወጂለትም? ያ ኦኬ። ያው ቢለማመጥሽ አንቺን ላለማጣት እኮ ነው እኮ እሱ። እሱም ቢሆንም እኔ በቃ የሚለማመጠኝ ሰው አልወደም። በቃ ተፈጥሮዬ ነው፣ ምንም ማድረግ አልችልም። የሚለማመጠኝ ወንድ ምናምን አልወደም። ግን በዛ በተቃራኒው ደግሞ እሱን ለማግኘት በጣም እፈልጋለሁ፣ ቀን በቀን ማለት ነው። ያኔ ከሱ ጋር ለመገናኘት ቀን በቀን እና ከሱ ጋር ሴክስ ማድረግ በጣም የምፈልገው ቀን በቀን ማለት ነው። እና እሱ ደግሞ አይመቸኝም ይለኛል። እንዴት አልፈልግም ይለኛል። ከሱ ጋር ሴክስ ማድረግ ቀን በቀን? ቀን በቀን። እንዴት ነው ቀን በቀን ሴክስ ሊያደርግ የሚችለው? አንቺስ እንዴት ቀን በቀን ልታደርጊ ትችያለሽ? በቃ እኔ እዛኔ እንደነገርኩት አመሜ ነበረ ታውቃለህ። በቃ የሚታየኝ እኔ ከወንድ ልጅ ጋር አብሮ መተኛት፣ አብሮ መጨበር፣ አብሮ ምሽት መውጣት፣ መዝናናት ምናምን ነው ፈልገው ማለት ነው በዛን ጊዜ። እና እሱም ደግሞ አይፈልግም ታውቃለህ፣ አይፈልግም ከኔ ጋር እንደዚህ ቀን በቀን ሴክስ ማድረግ አይፈልግም እሱ በቃ ኦኬ አይፈልግም። እና እህቴን ይሄንን እድል ተጠቅማበት እኔና እሱም ማጣላት ፈለገች። እሷም ወደደችው። እሷ ያስኩት ነገር ሁሉ በጣም ደስ የሚላት የምትፈልገው በቃ እና ወደደችው በጣም። እና ከኔ ጋር ለማጣላት ማትሞክረው ነገር የለም፣ ማገባበት ጉድጓድ የለም ከኔ ጋር ለመሆኑ ከሱ ጋር ለመሆን ማለት ነው። እሷ ኦኬ ካንቺና እሱን አጣልታ እሷ ከሱ ጋር ለመሆን ነው። ያ ያልፈነቀለችው ድንጋይ የለም ብቻ። ከባድ ነው። ታዲያ አሁን በምን ተለያያችሁ ከሱ ጋር? ከሱ ከሞ በቃ እኔ ጠጭ ነኝ። እኔ በቃ በየጊዜው መተኛት ፈልጋለሁ። እሺ ባህሪ ያስጠላው መጣ። እሱ ነው የሚያስጠላው? አዎ ያስጠላው በቃ። እሺ ከዛ ቀን ማታ የት ነኝ? መጠጥ ቤት ነኝ። እሺ በቃ የት ነሽ? መጠጥ ቤት ነኝ። የት ነሽ? በቃ ጭፈራ ቤት ነኝ። የት ነሽ? ከሱ ጋር መተኛት እንፈልገው ና ነው የምለው። ቀን በቀን እየደወልኩ ና። በቃ ይሄ ሁሉ ነገር ሰለቸው መሰለኝ። እህቴንም ይሄን አጋጣሚ ተጠቅማ በቃ እሷ አጠጣማ እንደኔ ጨዋ ለመሆን ነው የምትሞክረው ታውቃለህ። ጨዋ ለመሆን ትሞክራለች። ስለዚህ እሱ የሷ ሆነ ማለት ነው በቃ። ማለት ወደ እሷ እንድታመጣው ያልጣረችው ነገር የለም። እና አሁን እህትሽ ከፍቅረኛሽ ጋር ነው ያለችው ማለት ነው? አዎ በቃ አስኮበለለች ወደ እሷ? አዎ። በዛ ላይ ደግሞ የእህቷን ፍቅረኛ አፋታ ትጠብሳለች። ቆንጅዬ ነው፣ በጣም ደስ የሚል ልጅ ነው። ይንከባከባል ደግሞ እንክብካቤ ውስጥ ብትል እንዴት እንደሚንከባከብህ እኮ አንተ አታውቅም። በፈላሽ እንክብካቤ መሰለህ ይንከባከባል። ምን ይላል እሷም ይሄንን አይታ ነው የገባችበት። ሲጀመር ከኔ የቀማችው ስለሚንከባከበኝ፣ ስለሚያዝናናኝ፣ ምን ስለሚለኝ ይገርም ነው። እኔ እንጃ ከባድ ነገር
በጣም ከባድ በጣም ከባድ በጣም ከባድ ነው። አስበዋል። የምትወደውና የምታፈቅረው ሰው የምትወደውና የምታፈቅረው ሰው የሌላ ቢሆን እንኳን እሺ ችግር የለውም፣ ግን የገዛ እህት ማለት ነው ስጋ የሱ ስትሆን ምን አይነት ጭንቀት ውስጥ እንደምገባ ምን አይነት ህይወት እንደምታሳልፍ አይ በጣም ከባድ ነው። እንጃ ምን እንደምልሽ አላውቅም። እንዴት እሷ ራሱ ኖርማል ሆነች? በዚህ ልክ እሷም ጸበል ሳያስፈልጋት አይቀርም። እሷማ ከኔ የበለጠ ትልቋ አጋንንት ነው የተጠጋት። የኔስ በመተት ነው የሷ ግን። እና አሁን ላይ ታዲያ ምን ላይ ነሽ? አሁን ላይማ አሁን ላይ እግዚአብሔር የተመሰገነ ይሁን ከመሚ እንድኛለሁ። እህቴም ከዛ ከመወደ ፍቅረኝ ጋር ጸባዩን አሳምራ ከሱ ጋር ኮበላለች። እህትሽ? አዎ። ወዴት? ወደሱ በቃ ከሱ ጋር አብሮ መኖር ጀመሩ። ከቤትም ወጣች ማለት የት እንዳለች አንቺ ታውቂያለሽ ማለት ነው? ኧረ በስመ አብ ምን አሳወቀኝ እኔ ስለሷ? ምን አሳወቀኝ እኔ? ክፉ የምታደርግብኝ ለኔ ጥሩ ብትሆን እሺ፣ ክፉ እያደረገችብኝ መቼም ማትለወጥ ልጅ ከማትለወጥ ልጅ ጋር ምን አደርጋለሁ? ስለዚህ እሷም ወጣች ከቤት እሱን ተከትላ። እሺ ተከትላ ወጣች። እግዚአብሔር የተመሰገነ ይሁን። አሁን እኔ ደህና ነኝ፣ በጥሩ ሁኔታ እገኛለሁ። በቃ አሁን ላይ የሚሰማኝ ስሜት ራሱ ሰላም ነው። በቃ ብቻ አሁን ላይ በቃ ራሴ ማዳመጥ ነው የምፈልገው፣ ከራሴ ጋር ማውራት። ድሮ ተማሪ ያለው የምፈልገውን ደረጃ መድረስ ነው የምፈልገው። በአሁን ሰዓት ራሴን አዳምጬ ከራሴ ጋር አውርቼ በቃ ሁሉ ነገር ለፈጣሪ ሰጠሁት። እሷንም ዳግመኛ አይኗን አያሳየኝ ፈጣሪ። ከዚህ ሁሉ ነገር እግዚአብሔር ነጥቆ አውጥቶኛል። ብቻ እግዚአብሔር የተመሰገነ ይሁን። አሁን እዚህ ደረጃ ደርሻለሁ። አሁንም ደግሞ ህልሜንም ለመኖር ነው የምፈልገው ከአሁን በኋላ። አይዞሽ፣ በጣም አይዞሽ። እንግዲህ በጣም የሚያሳዝን ነገር ነው ያሳለፍሽ። በእህት እንደዚህ መደረግ በጣም ከባድ ነው። በጣም ከምታስበው በላይ። አይ ይገባኛል። በጣም በእህት እንደዚህ መደረግ ይከብዳል። በጣም ምን እንደምልሽ አላውቅም። ለማንኛውም በጣም ቅን ጥሩ ሴት ነሽ፣ እናም ደግሞ ደፋር ነሽ። በጣም እውነት ድንጋይ አንስተሽ እንደዛ መሆንሽ ራሱ የሚገርም ነገር ነው። እንጃ እንደዚህ ታደርጊያለሽ ብዬ አልጠበቅኩም ነበር። ግን ለማንኛውም በጣም አድርጌ አመሰግናለሁ። ያው ስላወራሽኝ ደስ ብሎኛል። እኔም ደስ ብሎኛል። የውስጤን የተናገርኩት ታውቃለህ፣ የውስጤን ልቤን ነው የተናገርኩት። ተንፈስ አልኩኝ። አሁን ላይ አይምሮዬ ራሱ ወደ ጓደኛሽ እየሄድሽ ነው መሰለኝ አይደል? አቆየሽ። አሁን ላይ በቃ ጭንቅላቴም አርፏል። ከሁሉ ነገር ነፃ ወጥቻለሁ። እግዚአብሔር የተመሰገነ ይሁን። አሜን። እና ይሄን ይመስላል ታሪክ ይላልው። ለዚህም ነበረ ቅድም እንደዛ የሆንኩት በቃ። እና ይቅርታ ከልቤ ነው እውነት። አረ ችግር የለውም። ምን አደረግሽኝ? ምንም አላደረግሽኝ። በጣም ብዙ ነገር አሳልፈሻል። በጣም ስላወቅኩሽ ደስ ብሎኛል። ስምሽን ሳምራዊት ነው ያልሽ? አዎ ሳምራዊት። እኔ አላዛር እባላለሁ። ልሸኝሽ ነው? እሺ ደስ ይለኛል። በቃ ወደ ጓደኛዬ ቤት እየሄድኩ ነው። እሺ